አንደኛ ሚዜ ምን ልታደርጊ ነው? ከዛ በኋላ እኔ ጭቅደራ ብስኪ ነው ማለት ያንተ ሚስት በጣም አሪፍ ነው። አውቀን ነው አውቄ ነው። ለምን ብዙ ሰዎች ኮመንት ስር በተለይ ኦሮምኛው ቻናል ስር ይሉ ነበር። ሱመያ እንደዚህ የሚያደርጋት ያው ቅናት ነው፣ ሌላ ነገር አይደለም እንጂ እኔ ሱመያን አውቃታለሁ። እንደዚህ ሽርክ ነገር አታረግም፣ አላምንባትም። እኛ እናንተን ፕራንክ እናደርግና ሰዎች ምን እንደሚሉ ብቻ ለማየት ነው ማለት ነው ያንን እንጂ እንደዛ አስመስለን የእውነት እኔም ብጠላኝ የእውነት ቢሰራባት ወይ የእውነት ቢደረግባት እንደዚህ አትሆንም። እና በአጠቃላይ ምን ፕራንክ ስናደርጋችሁ ነው እንጂ ምንም አይነት መድኃኒት አታሰራባትም ሱመያ ሲሉም የነበሩ ሰዎች እንዲያውቁ ነው። ሱመያ እንደዚህ ያን ነገር ታደርጋለች አታደርግም። በጣም በዚህ ላይ አምናታለሁ። አንተ በአማርኛ ተሳስቼ ነው ዛሬ ቆሻሽነት ማለት ነው። ሱመያን 2 ቀን ሙሉ ሰው እንደዛ ሲሰድባት ሲያብጠለጥላት ስንት ነገር ሲላት ወጥቶ እንኳን ፕራንክ ነው አላለም። ልክ ሰብስክራይብ እስከሚፈልገው ያህል ቫይራል ሲወጣለት ዛሬ መጥቶ ፕራንክ ነው አለ። ታሳፍራለክ። ምንም ቢሆን የልጆችህ እናት ናት። ትላንትና ላገኘሃቸው ልጆች ብለክ ሱመያን ታሰድባለክ። ነገ ይቆጭሃል። አሰላም አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር ጀዛ። ወላሂ በጣም ነው ያናደደኝ። እንደዛው ፕራንክ አይደለም ብለህ ዝም ብትል ብትቀር ይሻልክ ነበረ ማለት ነው። እንግዲህ የሀገር አጥፊ አፍርም። አሁን ላይ የፈለከውን ቪው ካገኘህ በኋላ የፈለከውን ዶላር ከሰራልህ በኋላ መተክ ዛሬ በስንት ቀን ፕራንክ ነው የምትለው? እውነት ያደርግባችሁ ኢንሻአላህ በሁላችሁም ማለት ነው። የወደቀ እንጨት ላይ ምሳር ይበዛል አሉ። በዚህ ናህል እሷን ለማሰደብ ለምን ፈለክ? ሶሻል ሚዲያ ላይ እሷን ለማስጠቆር ልቧን ለማድማት ለምንድን ነው የፈለከው? ምን ያደረገች ነገር አለ? አንዳንድ ጊዜ አላህም ሰውን እጁን ነው የሚሰጠው እና በሌላ መንገድ መበቀል ትችላለህ እንጂ በሚሊዮን በሚቆጠሩ ህዝብ ጋር ሚስትክን አስጠቆረክ፣ ያውም ሽርክ ነገር ታረጋለች ብላችሁ እንደዚህ በሚዲያ ላይ በጣም የሚያሳፍር ትንሽ ነገር እኮ አይደለም። ሙስሊም ኡማ ጋር ከባድ የሆነ ነገር ነው ያደረከው ማለት ነው። ቢያንስ ካንተ ኮርጀው ብዙዎች ይሄንን ፕራንክ እንደሚጠቀሙ አትጠራጠር። ለሰዎች ምንድነው በሰው አይምሮ ውስጥ ምንድነው የሚተላለፈው? ነይ እናውጣልሽ፣ ነይ ሱመያ የሰጠቻት ብር ላይ ከዛም በኋላ እንደዚህ ሆነች። ምንም በማስመልከት ነው እንደዚህ አይነት ሲጀመር እንዴት እንደዚህ አይነት ነገር ታስባለህ አንተ? ሚስትክን እኮ ከ10 ዓመት በላይ አብረሃት ኑራለች። እንዴት እንደዚህ አይነት ነገር ቢያንስ በሰው ጭንቅላት ውስጥ ምን አይነት ጠባሳ ያልፋል? ሱመያን በአካል የሚያውቃት ሰው ጓደኞቿ ምን የሚያምኑክ ይመስልሃል? አሁን አንተ ፕራንክ ነው ያልከው ወጥተክ ወላሂ ላያምኑክ። ማንም ሰው አያምንክም። እንደዚህ አይነት አደገኛ ቆሻሻ አመለካከት የዘመተክ ፕራንክ ነው ብትል ማንም አያምንህም። ሱመያን ሰው ጋር ነው ያስጠቆርካት፣ ሰው ጋር ነው ያሰደብካት፣ ከሰው ነው ያገለልካት ማለት ነው። ቢያንስ የሆነ ሰው የሆነ ነገር ጨረፍተ ነገር ያውቃል። የሆነ ነገር ቢያቅ ነው እንጂ ይሄንን እንዴት ሊገምት ይችላል ነው የሚለው ሰው ማለት ነው። የኛ ሰው ደግሞ ወደ ቀኝ አይደለም ወደ ግራ ነው ነገሮችን የሚጠመዝዘው። እና እንደዚህ አይነት ፕራንክ እዛ መምጣት አልነበረብክም። ቆም ብለህ ማሰብ ነበረብክ። ለነገሩ አብዛኛው ዩቱበር የሚያገኘውን ገንዘብ እንጂ የሚያገኘውን ቫይራል መውጣቱን እንጂ ስለ ሰው አይምሮ፣ ስለ ትዳሩ፣ ስለ ህይወቱ፣ ስለ ቤተሰቡ ምንም አይመስለውም። ለምን እንደሆነ አላውቅም። እኔን ተወጂኝ። እሷ በዛን ያህል ምን አለች? እኔ ሚስት ስታገባ እኔ በጩቤ ነው የምወጋት አለች ማለት ነው። አንተ ሚስት ብታገባ በጩቤ ነው የምወጋት። አየክ፣ በልቤ ሞላውን አፍ ይናገረዋል የሚባለው ነገር ይሄ ነው ማለት ነው። ከሱመያ አደገኛዋ ራሱ ሮዛ ናት። ታያለክ። ሱመያ እንኳን በተግባር ነው ሁሉን ነገር እያረገች ያለችው፣ የሚታይ ነገር ነው እያረገች ያለችው። እቺ ግን ስትገባ ምን እንደምታረገክ እንግዲህ አንተ ሚስት ብታገባ እኔን ጥለ ብታገባ በቢላ ነው የምወጋት ብላ ነው ያለችው ማለት ነው። እና እንደዚህ አይነት አደገኛ ነገር እዛችሁ እየመጣችሁት በሰው አትጫወቱ። አይሆነውን ነገር ቆርጣችሁ ማውጣት ትችላላችሁ። አብዛኛውን ዩቲዩበሮች አይታችሁ እንደሆነ በቃ በጣም የሚያሳፍር ነገር ማለት ነው።
መሀል ላይ ሳያውቁት ይገባባቸዋል ማለት ነው። ያን እንኳን ቆርጠው አያወጡትም። ለምሳሌ እነሱ ያ ነገር ይመጣል ብለው ሳያስቡ ቪዲዮ ይሰራሉ። ወይንም ደግሞ በድብቅ ካሜራ ደብቀው የሆነን ሰው ፕራንክ ያደርጋሉ። አንተ ዩቱበር እስከሆንክ ድረስ ማንኛውም ሰው ዩቱበር ሶሻል ሚዲያ ተጠቃሚ ሲሆን ጓደኞቹ ፕራንክ የሚያደርጉ ከሆነ እንደዚህ አይነት ነገር በጓደኛ የሚታወቅ ከሆነ ማንኛውም ሰው መጠንቀቅ አለበት። ማንኛውም ሰው ለምን አንዳንድ ሰው ካሜራ ይደብቅና አሁን ትንሽ ካሜራ አሁን ላይ በጣም ኢትዮጵያ ላይ በስታለች ትንሾች ካሜራ ማለት ነው። በቃ ምንም ካሜራ ስታስቀምጡም የማይታወቅ ማለት ነው። እና አንደኛ ታውቃላችሁ ካሜራ ጥቁር ነው ውስጡ ጠቆር ስለሚል ማንኛውም ስውር ያለበት ቦታ ጨርቅ እንትን አድርጋችሁ ማስቀመጥ ትችላላችሁ። ቢያንስ እንኳን እና መቼም ማንም ሰው ኤዲት ሲያደርግ ያንን ቪዲዮ እያየው ነው ኤዲት የሚያደርገው። የትኛውን መጣል አለብኝ የትኛውን መልቀቅ አለብኝ እያለ እያንዳንዱ ቪዲዮዎችን አይቶ ነው ኤዲት እያደረገ እየቆረጠ ምን እያለ እያስተካክለው ዩቱብ ላይ ይጭናል። ቢያንስ እንኳን መጫን ያለባችሁትን ነገር እንኳን መርጣችሁ እንኳን መጫን አትችሉም። ለምን? ይሄ ቤተሰቦቼ ነው፣ እቺ እናቴ ናት፣ እቺ እህቴ ናት፣ እቺ ሚስቴ ናት፣ ይሄ ልጄ ነው። እንኳን በምላስም ወለምታ ይሆን በማንኛውም ነገር ስህተት ይሰራል። የሰው ልጅ ነን፣ ስህተት እንሰራለን። ግን ሙስተሂል አይቆርጡትም። የፈለገ ነገር ይሁን በቃ ቤተሰቦቼ ሁሉም ነገር ማወቅ አለባቸው፣ ከእነሱ የምደብቀው ነገር የለም እያሉ እየተለፋደዱ ማለት ነው። ስለ እናታቸው ኤብ እንኳን ስለ ሚስታቸው ኤብ እንኳን አይቆርጡም ማለት ነው። በቃ ለምን? ስክር ነው ያደረጋቸው የዩቱብ ዶላር ማለት ነው። እኛ እንኳን አላየነውም። እውነቱን ለመናገር እኛ ነበር ጀማሪዎች ማበድ የነበረብን ማለት ነው። በቃ ቪዋችን እናንተ የደረሳችሁበት ለመድረስ አረብ ሀገር ያለች ሴት ነበረች ዋጋ የምትከፍለው። እናንተ የምትዋሹትን የሌላ ሰው ታርጌት ተሸከማቸው መመጡትን ወላሂ የአረብ ሀገር ሴት ነበረች በእናንተ ቦታ የእናንተ ቪዲዮ መስራት ያለባት ማለት ነው። እናንተ የምትጃጃሉበትን እናንተ በትዳራችሁ ላይ የምትወሰልቱትን በልጆቻችሁ ላይ የምታሾፉትን ነገ ልጅ ይሄን ቪዲዮ ያየዋል ብላችሁ አስባችሁ የማሰሩትን የምትቀብጡበትን ቪዲዮ አረብ ሀገር ያለች ሴት ነበረች ይሄን የምትሰራ ማለት ነው። ግን የአረብ ሀገር ሴት ጀግና ግሩፕ ላይ ገብታ እየተደማመረች የምትናገረውን ነገር ደግሞ ጠንቅቃ ወላሂ ማንም ግን አይላትም። ግን እናንተ እንደናንተ የሚቀብጡትን እናንተ እንደናንተ የሚወሰልቱትን ነው ህዝቡ የሚያየው ማለት ነው። ግን ጥሩ ነገር ማንም አይፈልግም። ግን ጥሩ ነገር ነው እኛ ጋር ቀብር የሚሄደው እንደዚህ የምናብድለት እንደዚህ የምንቀባጥርለት እንደዚህ የምንዋሽለት እንደዚህ የምናስመስልለት እንደዚህ የምናብድለት እንደዚህ ራሳችንን የምንስትለት ዞር ብለን ጓደኛ ቤተሰብ ዘመድ ማንለው ትኩረታችን ለእብደት የሚሆነው ሁሉ ለ3 ሜትር አቡጀዲ ልፋታችን በቃ ያችን ነው ዘን የምንጓጓ